ሰላም ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ሆይ? አለው እግዚአብሔር ይመስገን ሰላም ነኝ። እናንተስ እንዴት ናችሁ? ውድ ሀገሬ ልጆች እንግዲህ ዛሬ ደግሞ በቤት ጽዳት መጥቼላችኋለሁ። እንግዲህ እያጸዳነ የሆነ ነገር እምነግራችሁ አለ ማለት ነው። ያው የራሴም ነው የሁላችንም ችግር ነው ማለት ነው እና እዚህ ላይ ሳሎኑን በጣም አቆሽሸውታለኝ። ያልተደፋ ነገር የለም። በቃ እንደዚህ በካሜራ ስታዩት ንጹህ ይመስላል እንጂ በቃ ፍየል ያደረበት ነው የሚመስል። ከፍየል ያደረበትም አይተናነስም ማለት ነው እና በጣም ነው የሚያስቸግረው። የአረብ ሀገር ስራ ወገብ ነው የሚቆርጠው። ያው ስለለመድ ነው እንግዲህ ምንም ማድረግ አይቻልም። የመጣንበት ስለሆነ እንስራ እና ማሮች ምን ልላችሁ መሰላችሁ የመጣሁኝ ማለት ነው። አሁን ከዚህ ላይ እኛ አሁን እኔ ወዲያው ራሴን ምሳሌ አድርጌ ልንገራችሁ። እኔ አሁን የተኛሁት በኢትዮጵያ 1 ሰዓት ላይ ማለት ነው። ከጠዋቱ 1 ሰዓት ነው የተኛሁት። የምነሳው 7 ሰዓት ላይ ነው ማለት ነው። በኢትዮጵያ አቆጣጠር 7 ሰዓት፣ ከቀኑ 7 ሰዓት ላይ ነው የምነሳው። እንግዲህ በዛ መሀል ወይ 6 ሰዓት ነው ወይ እንደዛ ነው እንቅልፌ ማለት ነው። እና ወዲያው ተነስቼ የምተኝታ ልብሴን ቀይሬ ፊቴ ምናምን ታጥቤ በቃ ቀጥታ ወደ ስራዬ ነው የገባሁት ማለት ነው። ለምን ብትሉ ይነሳሉ ማለት ነው። በ8 ሰዓት 9 ሰዓት ላይ ይነሳሉ። ይህንን ሳሎን እንደዚህ ያግማሙትን አግማምተውት የሄዱትን ሳሎን የግዴታ እኔ ማጽዳት አለብኝ ማለት ነው። እነሱ ቀድሜ ተነስቼ እና አልበለሁም። እንግዲህ የበለውበት ሰዓት ወደ ኋላ እንትን ቢታሰብ በቃ ሩቅ ነው ማለት ነው። የሰማይና የምድር ያህል ቢያንስ 18 ሰዓት አልበለውም ማለት ነው። ስቦ እንግዲህ እና አሁን እርቦኛል። ግዴታው ይዞኝና የራሴ ቤት ስላልሆነ የግዴታ መስራት ስላለብኝ ነው እንጂ እኔ በጣም እርቦኛል። ሆዴም እየጮኸ ነው። በቃ እኔ ደግሞ ወፍራም ስለሆንኩ የደም ማነስ የለብኝም። እኔ የሚመስለኝ ደም ማነስ በወፍራምና በቀጭን የሚመጣ ነው የሚመስለኝና እኔ አሁን በጣም ነው የሚያዞረኝ። በቃ ቁጭ ብዬ ከተነሳሁ አዙሮ ነው የሚደፋኝ። በቃ ከቆም ምድሩ ነው የሚዞርብኝ ማለት ነው። ጭልም ነው የሚልብኝና ይሄ ሁሉ የደም ማነስ ነው። እኔ ግን ይሄ አላቅም እንደዚህ መሆኑን ማለት ነው። እኔ ወፍራም ስለሆንኩ ደም አለኝ ብዬ ስለማስብ ማለት ነው። እና በጣም እርቦኛል እና ልላችሁ የፈለኩት ምንድነው ቀደም ብላችሁ ተኝታችሁ ቀደም ብላችሁ ተነስታችሁ የሆነ ነገር ዳቦም ካለ ዳቦ በቃ ብስኮትም ካለ ብስኮት በልታችሁ ውሃ ጠጥታችሁ ወደ ስራችሁ ብትገቡ ነው የምለው እኔ ማለት ነው። እኔ የውሃ መጠጣት ችግር አለብኝ። ይሄ ከልምድም ከተፈጥሮም ስለሆነ ከተፈጥሮ ሆኖ አይደለም ከልምድ ነው። እኔ ከልጅነቴ ጀምሮ በቃ ፎከስ አላረግም። ሆዴን እያመመኝ ውሃ እየጠማኝ ምናምን በቃ ቦታ አልሰጠውም ማለት ነው። እንደዚህ የሚጎዳ አልመሰለኝም። እና አሁን ምንድነው የሚያቃጥል ነገር ካልበላው ምናምን ውሃ መጠጣት አልችልም ማለት ነው። እና የግድ የሚያቃጥል ነገር እበላለሁኝ ወይ የሆነ ለውዝ ምናምን እንደዚህ የሆኑ ብስኮቶች ውሃ የሚያስጠጡ አሉ። እነሱን በልቼ ነው ውሃ የምጠጣው። ግን የሚያቃጥል ነገር ቃሪያ ምናምን በልቼ ውሃ ስጠጣ ምን እየተፈጠረ መጣ መሰላችሁ? ከሂደት በኋላ የጨጓራ በሽታ ያዘኝ ማለት ነው። በቃ ቃሪያ ከነካ እንዳለ ከእግር እስከ ራሴ ይነዳል። እሳት በሉት፣ እንደ እሳት ነው የምነዳው። ይሄ ሁላ ምንድነው በራሴ ጥፋት ያመጣሁት ነው ማለት ነው። እና ውሃ መጠጣት ልመዱ። እንዲያውም እኔ አንዳንድ ነገር ሰው ሳወያይ ምናምን ስነግራቸው እንዴ ውሃ መጠጣት እንኳን ባትችይ እንደዚህ በግላስ ምናምን መጠጣት የሚያስጠላሽ ከሆነ ወይ ሃይላንድ ውሃ ተጠቀሚ፣ ያለዛ ደግሞ ይሄ በመሳስ ሆኖ መሳስ ይባላል በአረበኛ። እኔ በኢትዮጵያ ምን እንደሚባል አላውቅም። እንደዚህ ሳብ እየተደረገ የሚጠጣበት ማለት ነው። በትልቅ ገሮር አድርገን በትልቅ ሃይላንድ አድርገን መጠጣት ማለት ነው።
እንደዚህ ፎት ፎት እያልሽ መጠጣት የማትችይ ከሆነ እያሉ አንዳንድ ጓደኞቼ ይመክሩኛል ማለት ነው። እና በጣም አስቸጋሪ ነው። አሁን እኔ ለእንኩላሊት ጠጠር በሽታ እንዳልጋለጥ ነው የፈራሁት። ምክንያቱም ውሃ ካልተጠጣ የእንኩላሊት ጠጠር ነው የሚመጣው ማለት ነው። እና ምስተሽፋ ሐኪም ቤት ሄደን ብዙ ሀበሾች አሉ። በቃ እንዳለ ሀበሻ በሉት እዛ ያለው መሆናቸው ነው ሲባሉ እንዳለ ህመሙ ራሴን ወገቤን አይደለም የሚሉ የእንኩላሊት ጠጠር ነው የሚሉ። ይሄ ሁላ የሚመጣው በምንድን ነው? ውሃ ለመጠጣት የተነሳ ማለት ነው። ውሃ የጠጡትማ ጤነኛ ናቸው። እግዚአብሔር ጤናቸው ሙሉ ጤናቸውን የሚስጣቸው። እና ይሄ የምናመጣው ምን በገንዛ እጃችን ለማለት ፈልጌ ነው። እና ውሃ ጠጡ፣ በእኛ የደረሰ አይድረስ፣ ምግብ ብሉ፣ እንደኛ አትጎዱ። እኛ አሁን ምግብ አትብሉ ተብለን አይደለም፣ ወይም ሳትበሉ ስሩ ተብለን አይደለም። የኛ ችግር ነው፣ የራሳችን ችግር ነው እንጂ እነሱ አትብሉ ብለው ከልክለውን አይደለም። ግን እኛ ሀበሾች በቃ እኛ ኢትዮጵያኖች ሁሉም ጠይቁ፣ ሁሉም እዩብኝ፣ በቃ ሳንበላ ነው የምንሰራ። እስኪ ከሌላ ዜጎች እንማር ማርያምን። እኔ አሁን 2 ዓመት ተኩል ምናምን ከፊሊፒን ጋር አብረን ጠጥተን አብረን ሰርተን ምናምን ነው የኖርሁት ማለት ነው። ማርያምን እንቅ ብትል ምግብ ሳትሰራ ስራ አትሰራም። ምግብ ሳትበላ ማለት ነው፣ ይቅርታ፣ ምግብ ካፏ ሳትከት ስራ ትሰራለች ማለት ዘበህት። ደግሞ ይሄ አዲ ምግብ መስሏቸው ነው ዝም ብሎ ብስኮት ዳቦ ምናምን። ኧረ በስነ ስርዓት እንዶሜ ካለ እንዶሚዋን ከ2 እንቁላል ጋር አርጋ ግጥም አርጋ ትበላና አታራቢቱ ብትመጣ ግድ አይሰጣትም። ቁጭ ብላ ግጥም አርጋ በልታ ወደ ስራዋ። እኔ እንደዚህ ሳረግ ከመጣ ያረቤቱ በቃ መሸማቀቅ ነው። በቃ ምን ትል ይሆን እያልሆኝ ነው መፈራ። እነሱ ግን አይፈሩም። በቃ ሩዝም ካለ ግጥም፣ ነጭ ሩዝ ራሳቸው ራሷ ጣድ እንኳንስ ይቅርና ለራሷ ለእኔም ተታርፈኛለች። እሷ ካለች በቃ ግማሹን ሰርታ ግማሹን በልታ ግማሹን ታስቀምጠልኛለች ማለት ነው። እነሱ ነጭ ሩዝ ታውቃላችሁ፣ የማስሬ ነጭ ሩዝ፣ የኛን ሀገር ነጭ ሩዝ በጣም ነው የሚወዱትና በውሃ ብቻ ዝም ብለው ጥደው እንቁላል ካለ እንቁላል፣ የሆነ ወጥ ካለ ወጥ ነገር የሆነ በቃ አብሮ የሚያባላቸው፣ ሰላጣ ከሆነ ሰላጣ ምናምን ከታትፈው በቃ ይበላሉ። ግድ አይሰጣቸውም። ሰው ይሄን ይለኛል እንደዚህ ይለኛል፣ ኧረ እነሱ ግድ አይሰጣቸውም። ታድለው ደግሞ አረብ መጣ ምናምን እንደዚህ ጣጣ የላቸውም። እንደዚህ አሉኝ ምን አሉኝ በቃ ግድ አይሰጣቸውም። እነሱ ግጥም አድርገው ይበላሉ፣ አለቀ ነገሩ፣ ወደ ስራቸው። እኔ ግን አሁን 18 ሰዓት ወይ ሳልበላ ቆያለሁ፣ 24 ሰዓት አልበላም ማለት ነው። በቃ መጨረሻ 23 ሰዓት ወይም 20 ሰዓት ቆይቼ ነው የምበላው። ከበላሁት ደግሞ ጤና አይሆነኝም። እርቦኝ በቃ ደክሞኝ እንትን ስል ነው የምበላ ማለት ነው። ያኔ ደግሞ አይስማማኝም። እና ማሮች ራሳችሁን ጠብቁ። ያው እንግዲህ በሌላ ቪዲዮ እስከምንመጣ ሼር፣ ሰብስክራይብ አድርጉ ማሮች። አዲስ ጀማሪ ነኝ፣ አበረታቱኝ። ያው እንግዲህ እያያችሁ